ሰላም ሰላም የዩቲዩብ ቤተሰቦቼ በዛሬ ቪዲዮ ይዤላችሁ ያመጣሁት እስቲ ገምት ምን እንደሆነ ላይክ አዲስ ቤቴ ላሳያችሁ ነው። ጋይስ እንዴት አላችሁ? እንዴት ከረማችሁ? ሰላም ናችሁ? እረፍት እንዴት ነው? ክረምት እንዴት ነው? ሁሉ ነገር ሰላም ነው? ምን አዲስ ነገር አለ? ለምን እንደጠፋው ልንገራችሁ። I have like my own apartment አዲስ ቤቴ በአዲስ ቤቴ ውስጥ ሆኜ ነው like ቪዲዮ መቀርጽላችሁ ምናምን ነገር support me guys and thank you for like 600 subscribes ስለገባኝ ላመሰግናችሁ ፈልጋለሁና ላይክ ከዚህ በኋላ የእናንተ ሰፖርት ያስፈልገኛል። ሰፖርት ደግሞ ላይክ እና ሰብስክራይብ ሼር አድርጉ። እሱን ብቻ ነው የሚያስፈልገኝ። ወደ ቤቱ ስንመጣ ላይክ አሳያችኋለሁ ሁሉ ነገር ምን እንደሚመስል እንዴት እንደከፈልኩኝ ምን እያረኩ እንዳለ በአሁን ሰዓት ላይ ኤቭሪቲንግ እነግራችኋለሁ። ምን እንደሚመስል ደግሞ አብረን እናያለን ጋይስ። ኦኬ ስንጀምር ውጭው ይሄንን ይመስላል። በጣም ነው የሚያምረው። it looks so good እኔ በጣም ነው የወደድኩት ልነግራችሁ አልችልም። it looks so good እና ጸጥ ያለ ነገር ነው። I like this የሰፈሩ ነገር ማለት ነው። welcome to my apartment ልበላችሁ። ስትገቡ እንደዚህ ይመስላል። don't judge me about this ነገር አንዳንድ ነገሮች ያልመጡ አሉ ነግራችኋለሁ። that's my sleeping room and this is like my sofa and I have this only ሌላ ነገር አልገዛውም ገና አሁን ስለገባው ማለት ነው። it looks like እንደዚህ ነገር and that's my cushion ነው። አንዳንድ ነገሮች እዚህ ጋር አሉ and that's like oven እና ስቶቭ ነው። እዚህ ጋር ደግሞ ፍሪጅ አለ ማለት ነው። ፍሪጅ ውስጥ ምንድነው ያለው ካላችሁ ነው like ብዙ ነገር የለኝም ግን እንደዚህ አንዳንድ ነገሮች አሉ። ገና ባሁን ነው ምን ሞላው because like በጣም አዲስ ነኝ ለቤቱ። I have እንጀራ ምናምን ነገር እዚህ ጋር አለ ማለት ነው። ዞፋ አለ እዚህ ጋር እና like ብዙ ቲቪ ምናምን አልመጣም ገና ባሁን ሊመጣ ነው። ገና like አሁን ሊመጣል። እዚህ ጋር ደግሞ አንዳንድ እቃዎች ልብሶች ጫማዎች ምናምን ነገር አሉ። እዚህ ጋር ደግሞ ሽንት ቤቴ ነው። ሽንት ቤቱ like ይሄንን ይመስላል። don't judge me it messed up ምናምን ነገር and that's my bathroom and I hope ትንሽ ነው ግን it's በቂ ነው ብቻ። ስንመጣ ደግሞ it's like my sleeping room እንደነገርኳችሁ ይሄ አልጋው ነው and this is like just ዝም ብዬ ያደረኩት ወንበር ነው። that's my makeup like የሜካፕ ቴብል ነው and I have something there ምናምን ነገር። ይሄ ደግሞ ወንበሬ ነው። ይሄንን ይመስላል። እኔ ደግሞ እዚህ ጋር አለው ሃይ ይሄንን ይመስላል እንዳያችሁት። I hope እንደምትወዱትና ላይክ እና ሰብስክራይብ ማድረግ እንዳትረሱ ጋይስ። ወደ ወሬያችን ስንመጣ አላችኋለሁ መጀመሪያ ላይክ ቤቱን ምናምን በጣም የወደድኩት I like it መጀመሪያ ሳየው ማለት ነው። እና ላይክ የወደድኩበት ምክንያት ደግሞ ኦቨን አለው እንዳሳያችሁ ኦቨን እና ስቶቭ አለው እዛ ፍሪጅም ነበረውና ኤክስትራ መግዛት አያስፈልገኝም ምናምን ነገር ብዬ እና ደግሞ ሰፈሩ በጣም ነው ደስ የሚለው ላይክ በጣም ጸጥ ያለ ነውና ላይክ ከተማ ነው ደግሞ ላይክ ባላሳያችሁም እንጂ ለከተማ ቅርብ ነው። እሱ ነገር ወድጃለሁ በጣም ነው የወደድኩት። እሱ ነገሩ እንደምታዩት ጸጥ ያለ ነው እና ላይፍ እንደዚህ ይመስላል። ደግሞ በየቀኑ ላይክ በየሳምንቱ ወይ በየቀኑ ቪዲዮ ፖስት ለማድረግ እሞክራለሁ ጋይስ። I hope እንደምትወዱትና ላይክ እና ሰብስክራይብ ደግሞ እንደምታደርጉልኝ። እውነት ለመናገር በጣም ከባድ ነው ላይክ ብቻችሁ ምናምን ለመኖር ስታስቡ ምናምን ነገር it's በጣም ከባድ ደግሞ ከቤተሰብ ጋር ምናምን ነገር ስትኖሩ ላይክ ከቤተሰብ ምንድነው የሚባለው ከቤተሰብ ጋር ኖራችሁ ከዛ ብቻችሁ ስትሆኑ ላይክ በጣም የሚያስጠላው ምግብ በደንብ አትበሉ ምናምን ነገር ደግሞ ስራ ምናምን ነገር ካላችሁ ትደክማላችሁ
ቤት ገብታችሁ ብዙ ስራ ይጠብቃችኋል። በተለይ እዚህ ሀገር በጣም ብዙ ወረቀቶች ይመጣሉ። ፖስት ምናምን አለ፣ ፖስቶቹ ማለት ነው። እሱን መምላት ምናምን ነገር ቢግ ችግር ነው። እና ሁለተኛ ደግሞ የብር ነው። ብር ስላችሁ የቤት ክራይ ነው። የአስቤዛ ለእናንተ ለልብሳችሁ ምናምን ነገር ብዙ ነገር ያስፈልጋቸዋል። ለእኔ ደግሞ የቤት ክራይ እውነት ለመናገር እኔ ያለም መከፍለው መንግስት ነው የሚከፍልልኝ፣ መንግስት ነው የሚያግዛኝ። እኔ ቤት እዚህ ሀገር ደግሞ ጀርመን ውስጥ መንግስት ያገዛል። ሌሎቹ ሀገሮችም አሉ መንግስት የሚያግዛቸው፣ በተለይ ደግሞ ለወጣቶች ምናምን ነገር እንደምነግራችሁ መንግስት እየከፈለልኝ ነው። እና ቤቴ ይሄንን አፓርትመንት ሳልይዘው በፊት ስራ እየሰራው ነበረ። ከትምህርት በኋላ ስራ ምናምን እየገባው ነበረ፣ ሰራለሁ ምናምን። በቀን 5 ሰዓት ሰራለሁ፣ እንደዛ ነው የሚባለው። 5 ሰዓት ሰራለሁ ምናምን ነገር እና ምንም እኔ እንትን አላረግም፣ ምንም ብር ምናምን አላጣራቅም። እኔ እንደዛ እስካሁን አላረኩም፣ ግን መንግስት ደግሞ አገዘኝ። አሁን ደግሞ ሙያ ጀምሬያለሁ፣ አሳያቸዋለሁ አይ ሆፕ። እና ሙያ ምናምን ጀምሬያለሁ። እና እዚህ ሀገር ደግሞ ሙያ ምናምን ስታደርጉ ብር ይከፈላል በየወሩ 1200 1300 ምናምን ነገር ብሎ ይመጣል። 3 ዓመት ወይ ደግሞ 2 ዓመት ማድረግ አለባችሁ። ኤንድ ዩ ጋይስ እየተከፈላችሁ ነው ሙያ የምታደርጉት። እየተከፈልኩኝ ምን እያልኩኝ ሙያ እያደረኩ ነው አሁን። ይሄ የሙያው ደግሞ የሙያ የሚመጣልኝ ደግሞ ምናምን ደግሞ ለልብስ፣ ለምግብ፣ ለአስቤዛ ምናምን ነገር ይጠቅመኛል። እና ደግሞ መንግስትም ተጨማሪ ልክልኛል። ዝም ብሎ አላችሁ ብዙም አይበቃም፣ ግን አንዳንዴ ብር ሲኖራችሁ ብቻ ደስታ ይሰማችኋል። አላችሁ እንደዚህ ባንካችሁ ውስጥ ብር ምናምን ነገር ሲኖር በጣም ደስታ ይሰማኛል። እኔ አላውቅም፣ እንደ ነርቨስ አታርጉኝ። እና ሌላ ደግሞ ስለ አስቤዛ ኦ ማይ ጋድ በጣም ማለት ነው እንደዚህ በቃ ምን ልበላችሁ ግራ ነው የገባኝ። አስቤዛ ምናምን ስገዛ ማለት ነው እኔ ምንም ማለት ምንድን ነው የሚያስፈልገኝ? ወደዛ ሄዳለሁ አልገዛው 1 ሰዓት ሙሉ ማለት ነው ወደዛ ሄዳለሁ። ከዛ ግን ዝም ብዬ እስቲ ልግዛ እንደዛ ነገር ብዬ ገዛውና አንዳንዶቹ አስቤዛ ምናምን አድርገናል። እና ደግሞ ከፋሚሊ ጋር ምናምን ነገር እየኖርኩ ስለነበረም ከማዘር ጋር ምናምን አንዳንዴ እንጀራ ወጥ ምናምን እናመጣለን። ብዙም ራሳችን አልቻልንም። አሁን በዚህ ወር ነው ባለፈው ወር በዩሊ ላይ ነው የገባሁት። አሁን አጎስት ነን፣ ሙያችን ጀምረናል ምናምን። እና ደግሞ ሙያ ምናምን ከጀመርኩኝ እስካሁን በጣም ቬሪ ታየርድ ነው የምላችሁ። በጣም እደክማለሁ። ቀን ሙሉ ቆሜ ነው የምውለው፣ ወደዚህ እላለሁ ምናምን ነገር። እና በደንብ ጥሩ እንቅልፍ ካልተኛችሁ ኢትስ ቱ ናት ግድ። እና በጣም እያደክመኛል። እና ኢቭን ራሱ ስራ እየሰራው አልደክምም ነበረ፣ ከፋሚሊ ጋር ስለነበርኩ ነው አልጨናነቅም። ምግብ መስራት ምናምን ቤት ማጽዳት ናቲንግ አልነበረም፣ ግን አሁን ግዴታ ነው። እና አላችኋለሁ ጋይስ፣ አይ ሆፕ በሌላ ቪዲዮ እንደምንገናኝ እና ላይክ እና ሰብስክራይብ ማድረግ እንዳትረሱ። ከዚህ በኋላ ካወራው በቃ በጣም ብዙ ታወሪያለሽ ነው የምትሉኝ። አይ ሆፕ በሌላ ቪዲዮ መለሳለሁኝ። እና እናንተ የምትፈልጉት ቪዲዮ መቀርጽላችሁ የምትፈልጉት ቪዲዮ ኮመንት ላይ አሳውቁኝ። እሺ I'm waiting። እና አይ ሆፕ እንደጻፋችሁልኝ ደግሞ ኮመንት ስታደርጉ እሰራላችኋለሁ ቪዲዮ። ጋይስ ላይክ እና ሰብስክራይብ እንዳትረሱ። ላቭ ዩ ባይ